መብትና ግዴታዬ የትኛው ነው? በቃ መብቴ የትኛው ነው? ግዴታዬ የትኛው ነው? እውነት ሁል ጊዜ ራሴን ጠይቃለሁኝ። በዚህ ዙሪያ በአሰሪና በእኔ መካከል ያለውን ነገር ሁል ጊዜ የኔ ግዴታ ምንድን ነው፣ የኔ መብትስ ምንድን ነው የሚለውን ሁል ጊዜ በአይምሮ ያመላልሰዋለሁኝ እና ብቻ ግራ ያጋባለኝ። ሰው ቤት ያው እንደ ራስ ቤት አይደለም፣ እንደ እናት ቤትም አይደለም። ይህንን አውቃለሁ። ከሀገር እስከወጣን ድረስ ለስራ እስከወጣን ድረስ ይው መስራት ግድ እንዳለብን አውቃለሁ። ነገር ግን ደግሞ መብታችን ሊጠበቅ ይገባለኝ። ሰላም ሰላም ቤተሰብ እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም። እኔ ጋር ሁሉም ሰላም ነው። ቤተሰብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በትህትና እጠይቃለሁኝ። ዛሬ በቃ ለስንት አመታት በውስጤ አምቄ ያዝኩትን ነገር እስኪ እኔ ጋር ብቻ ነው ወይስ ምንድን ነው ይሄ ነገር የሚለውን ነገር ነው ይዤ የመጣሁትኝ። እስኪ ሀሳባችሁንም ስጡኝ። እኔ እዚህ ቤት መስራት ከጀመርኩኝ ማለት ወደ ሳውዲ መምጣት ወደ ሳውዲ ከመጣሁ ቆይቻለሁኝ በጣም እና ያው ችግሮችም እንዳሉ ሁሉ ችግሮችን መጥፎም ነገር ጥሩም ነገር አሳልፍ ያለውኝ። ግን አሁን ላይ ዝም ብዬ ሳስበው በጣም መቆየት የሌለብኝ አመታቶች እንደሆኑ ነው እየተረዳሁት ያለው። ታውቃላችሁ፣ የደከምኩኝ ይመስለኛል። ስለደከምኩኝ ሰውነቴ ስለዛ ላይ ይመስለኛል የነቃሁተኝ። አሁን ላይ በጣም ብዙ ነገሮችን አስተናግጃለሁኝ። በተለይ እንደመጣው በጣም ብዙ ነገሮችን ያስተናገርኩት እውነት ለማውራት ያው ሴትዮ እንዳየችኝ አልወደደችኝም። ያልወደደችኝም ምክንያት ኢትዮጵያ ስለሆንኩ ነው። ኢትዮጵያዊ ስለሆንኩ ብቻ ነበርና ያው አንድ ሰራተኛ መጥቶ 3 ወር እስከ 3 ወር መስራት አለበት። ለመቀየርም ለምንም የ3 ወር ሳይሞላ መቀየር ትችላላችሁ። መቀየርም እናንተም መቀየር እነሱ መቀየርም ይችላሉ። እንግዲህ ህጉም ይለው እንደዛ ነው። ነገር ግን እስከ 2 ወር ምናምን ሰራውኝና ሲያወሩ ሰማውኝ። ያው ካሁን በፊትም ሌላ ቤት ስለሰራውኝ የተወሰነ አቅ ነበረ። ቋንቋ ስራም አልቸገረኝም እውነት ለማውራት ማለት ነው። እና አይትሁን ምናምን የሚል ነገር ሰማውኝ። ሚዜዎች አሽቀንጥረው ሊጥሉኝ ነበር እንዴ ምናምን እያልኩኝ በልቤ ዝም አልኩኝ። እና ከሴትዮዋ ጋር ነበር እየተመቻቸን ያልነበረው። እያለን አመት ሲሞላ ወደደችኝ ሴትዮ ማለት ነው። ወደደችኝ፣ ተመቸዋተኝ። በቃ ብዙ ሰውም በመጣ ሰዓት አስተያየት ለኔ ይሰጣት ነበረ። ጥሩ ናተኝ ምናምን ይላት ነበረ። መቼም እናንተ የምትወደዱት በስራችሁ ነው። በነገራችን ላይ እንደዛ እያለን ቀጠለ። በቃ እየሄድን ግን የሚገርማችሁ ማለት ነው እኔ አሁን ዛሬ ሀሳቤን ለማካፈል የመጣሁት በጣም ሰው ቤት እሰራ ነበረ። የራሴ ቤት አንሶ ላይ ትዳር የያዙ ልጆች አሉ እና ለነሱ እሰራለሁ። የሚገርማችሁ ማለት ነው ለአንደኛውማ በቃ ተውኝ በቃ እስካሁን ድረስ በቃ ጉልበት የሚመጠመጠኝ ልጅ ነው እና እስከ 2 አመት እውነት እኔ ምንም አላልኩም፣ እየሰራው ነበር። ምክንያቱም እኔ ፍርሃቴና ስጋቴ ምንድነው ስራዬ እንዳላጣ ነው። ማንኛችንም ከኢትዮጵያ ስንመጣ በጣም ተቸግረን፣ ይህም የማይካድ እውነት ነው። በቃ ነገር አለሙ ጥፍትፍት ሲልብን ነው ወደዚህ የመጣ ነው እና ያችን ነገር አብዛኞቻችን በብድር ነው የምንመጣው። የማይዋሽ ነገር ነው እና የሰው ዕዳ መክፈል አለብኝ ትላላችሁ። ከዛ ትጓጓላችሁ። ይህንን ቤት ብሰራ ዋናው ነገራችን ምንድነው? ቤት ብንሰራ ነው። ያንን ቤት ለመስራት በቃ ቢያንስ ቦታ መግዛት ፈልግ ነበረ። ቦታ ከገዛውኝ የራሱ ጉዳይ የሚለውን ነበረ ማስበውና ስራ ያለችኝ ሰራ ነበር። ሂደሻ እውነት ፈጣሪ ምስክሬ ነው። ረመዳን ሆኖ የረመዳን ጾም ቤት ውስጥ አንሶኝ እንግዲህ ሁላቸውም ላይ ያሉ ትዳር አላችሁ ብያቸዋለሁ። እነሱ እኛ ቤት ነው ታች ነውና እናት ቤት የምትሰሩ ልጆች ታውቃላችሁ። በዚሁ አጋጣሚ ልጅ ቤት የምትሰሩ ሰራተኞች እባካችሁን እናት ቤት ስትሄዱ ስትመጡ እባካችሁን አግዙ። እውነት የእናንተንም ስራ ጭምር ነው የሚሰሩት እና ይህንም በሌላ ቀን ቪዲዮ መጣበታለሁ። ከዛ ረመዳን ሆኖ ሂጅና አጽዳለች። የሚገርማችሁ የቤቱ ስራ አንሶኝ ማለት ነው። ከዛ ይቻ አጽድቼ ምናምን አስታውሳለሁ። እንደውም በሩ ተዘጋ፣ ንፋስ ዘጋውና መውጫ በኩል አንደኛው ለራሱ አለው፣ አንደኛው ግን በእኛ በሳሎን በኩል ነው የሚያልፈውና ያን በሩ ተዘጋብኝ። የሚገርማችሁ ሙቀት ነው፣ ሙከይፍ መክፈት አልችልም።
ይህ በሬ ሞት የሚከፈተው መክፈት አልችልም ነበር። ተቀቅዬ ልሞት በሙቀት በቃ አጽድቼ ቁጭ። ከዛ በቃ ግራ ተጋባውና ሴትዮዋ ያው ስራው መሰራት እንዳለበት ስታምን መታ አንኳኳች። ከዛ ክፈችልኝ በሩን አልኳትና ካፍቼ ሁሉ የመጣሁበት ጊዜ አስታውሳለሁና እንደዛ በረመዳንም የቤቷን የልጆቿን አጸዳለሁ። ከዛ ከረመዳን ውጭ ደግሞ እንደዚሁ አንደኛው ቤት በጣም ሲበዛ ሞልቃቃዎች ናቸው ምራቶቹ ማለት ነው። አንድ የፈሰሰ ውሃ ማቃናት አይፈልጉም። ሁሉን ነገር ምሰራው እኔ ነኝ። ምን ምለው እኔ ነኝ። ሁሉን ነገር ምሰራው እኔ ነኝ። ተሰርቶ ነው የሚሄድላቸውና ይሄን ሁሉ እየሰራው ከዛ በኋላ ግን በቃ እየደከምኩኝ መጣሁኝና በቃ መመለስ ጀመርኩ። መልስ ጀመረ። እኔ አልሰራም፣ ለምን እሰራለሁ? የሰው ቤት አልሰራም ባልኩበት ሰዓት በሶስተኛ አመቴ ነው መሰለኝ በቃ ኃይለኛ ጥል ተፈጠረ። እኔ አልሰራም፣ የመጣሁት ለአንድ ሰው እስከሆነ ድረስ አንድ ቤት ነው መስራት የምችለው እንጂ ግዴታ የለብኝም ባልኩበት ሰዓት ትኬት ቆርጦ ሊልኩኝ፣ እንደ አጋጣሚ ደግሞ ሌላ ልጅ አለቻት በቃ የተወጋች እሷ ነበረች። ትኬት ቆረጥና ትላክ ተባልኩኝ እና በሌሌ ሰራተኛ የሚገርማችሁ ማለት ነው በሌሌ ሰራተኛ መጣ። እንትኖ ፓስፖርቷ መጣና ለእናቴ ለሴትዮ ላሰሬ ሲሰጣት አየሁኝ። ከዛ በቃ ግራ ተጋባሁኝና ምን አልኩት እኔ ለፈጣሪ ማለት ነው እውነቴን ነው የምላችሁ፣ አንተ ነህ ወይስ እነሱ ናቸው አሸናፊ አልኩኝ። እኔ በደለኛ ነኝ ወይስ በዳይ? የኔን እንጀራ ትቀጥል ካልክ አንተ ግባብህ በዚህ ነገር፣ የምሬ ነው የምላችሁ። ካላልክ ግን ችግር የለውም ልሂድ ወደ ሀገሬ ነው ያልኩትኝ። ግን ሴትዮዋ ተቀበለች። እንዳታሳያት ምናምን አለ። ይዘውት ገቡ። ከዛ ሴትዮዋ እኔ ከሷ ውጪ ማንንም አልፈልግም ማለች። የሚገርማችሁ ማለት ጥቅሜን ታውቃለች። ከሷ ውጪ ማንንም አልፈልግም አለች። እየሰራው እያለ እንደዛ ደግሞ እንትን እያልኩኝ እያለ እንደዛ ቀጣልኩኝ፣ መስራት ጀመርኩኝ። እየሰራው እያለ እንደገና ቤት ውስጥ አሮጊት አለች፣ እዚሁ ቤት ውስጥ ማለት ነው። ሰራተኛ መጣ ለሷ ተብሎ። ሰራተኛ ከመጣ በኋላ እውነት እኔ ያላሳለፍኩት ነገር የለም። ሰራተኛ መጣ፣ እንደገና ሌላ ነገር ተፈጠረ። ለማንኛውም ዛሬ የመጣሁበት ሌላ ነገር ስለሆነ እንደዛ ባልኩበት እያልን ያው መልስ መመለስ ጀመርኩኝ። ራሴን ማስከበር ጀመርኩኝ። ካስፈለገ መሄድ እንዳለብኝ ወሰንኩኝ። ሌላ ሀገር መሄድ እንዳለብኝ አሰብኩኝ። ምክንያቱም ምን አሁን ከብዙ ልጆች ጋር መገናኘት ጀመርኩኝ። በፊት ስልክ አልነበረኝም ምናምን፣ ከማንም ጋር ልገናኝም ነበረ። ስልክ ስትይዙ ደግሞ ከብዙ ልጆች ጋር ትገናኛላችሁ። መገናኘት ጀመርኩኝ። ከዛ መብትና ግዴታዬን ማወቅ እንዳለብኝ አስረዱኝ። እሺ በቃ አልኩኝና አልሰራም አልኩ። እውነት አልሰራም አልኩኝ። ራሴን አስከበርኩኝ። ያ ላይ ሄዶ መስራት ቆመ ማለት ነው። አሁን ደግሞ ቤት ውስጥ የቤት የመጨረሻ ሴት ልጅ አለች እና እሷ ታገባለች። የሚገርማችሁ ስንት ዓመት ሙሉ ሲኖር ድምጿን አልሰማውም ነበር። የሚበላ ትላለች፣ ሰጣታለሁ፣ ትቀመጣለች፣ የምትጠጣው ምናምን እንደዚህ የምትፈልገውን ነገር ሰጣታለሁ፣ ትጠቀማለች። አሁን ልጅቷ ታጨች ማለት ነው። ከታጨችባት ቀን እለት ጀምሮ እስካሁኗ እስካገብታ እስከወለደችበት ሲኦል ሆነችብኝ። በቃ ሲኦል እንዴ! እኔ ግራ ገባኝ። በቃ ተውኝ አልኳችሁ። እኔ ልጅነቷን አልጨረሰችም እንዳለ ተለቅ ሰው ናተኝ። የሆነ ነገር ሰራለሁ ትላለች፣ ትገባለች። ህጻናቶችን የ7 ዓመት የ6 ዓመት የ4 ዓመት ህጻናቶች ሴቶች ልጆች ይዛ ገብታ ይሄንን ካልሰራን ንስሩ ይሄን አግዙኝ እንዲበሉ። እኛ ደግሞ የምንፈልገው እኛ ታዛን ራሳችን ታዘን ቅልጥፍጥፍ አድርገን ሰርተን ማረፍ ነው የምንፈልገው። እነዛ ልጆች እንግዲህ አውጥተው እንዲያድርጉ የምር እስኪያስቡት እናንተ የሆነ ነገር ራሱ እንዲያርጉት ክላጥ ነው ምናምን እሱን ራሱ አውጥታችሁ ካልጡ ክላቸው ነበረና ውስጤ ቅጥል ይል ነበረ። ግን አፍኜ ይዤዋለሁ። ምክንያቱም ብናገር ምንም ጥቅም አይመጣም። ስናገር ቶሎ ብለው ከሀገር ጋር ነው የሚያያይዙትና እኛ መጥፎ እንደሆነ ኢትዮጵያኖች መጥፎ እንደሆነ አድርገው ነበረ የምትናገረውና ይህች ልጅ እናንተ ምናምን እላለሁ። ለሴትዮዋ ግን መልስላት ነበረ። በእኛም መጥፎና ጥሩ እንዳለ ሁሉ እናንተ ጋር መጥፎች አሉ ምናምን እላት ነበር። ልክ ነሽ ትላለች። ሁሉም ምጣት አንድ አይደለም ትለኛ ነበርና ለእሷ ግን በቃ ወጣት ነች፣ እሷም ግንፍል እኔም ግንፍል፣ በቃ ግራ ተጋባሁና ዝም እላት ነበረ።
ዛሬ ግን እንደው እውነት በጣም የገረመኝና የሌለ ራሴን እስክጠላ ድረስ ያደረገ ነገር እንደሆነ ታውቃላችሁ? ባሏ ያው አገባት፣ እኛ ቤት ነው የጣላተኝ። በስራ ምክንያት ሌላ ሀገር ነው የሚሄደው። ሁሉን ነገሯን ከልጇን ከምኗ ልብሷን ምኗን የምሰራው እኔ ነኝ። ዛሬ ግን እንደው በጣም የከበደኝ ነገር ነው የገጠመኝ። እዛ ስራ ቦታ ሂዶ በከረመበት ልብሱን በፌስታል ጠቅጥቆ ይዞ መጥቶ እዚህ አንድ ቀን 2 ቀን ይቆዩና ይሄዳሉ ወደ ቤታቸው። ለ10 ቀን እዛ ቆይተው ወደዚህ ይመለሳሉ። ነው አውጥተው ቁጭ አድርገዋለች። ዛሬ የልብስ ማጠቢያ ሰለው ላይ ትናንት አይቼ እንዲሁ ተደብሬው አልኩኝ። በቃ ልብስ ጠቢ ልትለኝ ነው ብዬ ከዛ እኔም ፍጥጥ እሷን ፍጥጥ። መጨረሻ ላይ ጠየኳት፣ ዛሬ ነገር ምንድን ነው ምናምን ስላትኝ ልብስ ነው። የማ የእሱ እንዴ ለምን ወደዚህ ያመጣሽው ስላትኝ አላጠብሽውም እንዴ? ያጠብሽው መስሎኝ አለች። ግን ለፊቷ እኮ የተቀመጠ የድርቅና ለምንድን ነው እኔ የማጥበው አልኳት። ለምንድን ነው እኔ የማጥበው? እናንተ ማሳጠባት አንቺ ማጠባትችም እንዴ ምናምን ስላት እሱ እኮ እዚህ ነው ያለው ምናምን አለችኝ። ውጭ ውስጥ እኮ ማሳጠብ ይችላል። እውነት ነው ሰውዬ። ይሄንን የልጆቹንም አሉ 2 ልጆች እና ሰውዬ ውጭ ነው የሚያሳጥቡት። እነዚህ ነጩ ልብስ ቶፕ ምናምን ሽማክ የሚባለው ውጭ ነው የሚያሳጥቡት። እሷ ግን እንደው ጠቅጥቃ ካላጠብሽ አላለችኝ። ምንም አልተናገርኳትም። በቃ ውስጤ ግን ተው የለም ተቃጥሏል። ከትናንትና ልብሱን ካየሁበት ጀምሮ ተቃጥሏል። አረ ተይ ነው ያልኳት። አረ ተይ ነው ያልኳት። በቃ እንዲሁ በአማርኛ ነው ያልኳት። ከዛ በኋላ ተቀያየረች ጸባይዋ ምናምን አኮረፈች። እኔም አኮረፍኩኝ ምናምን። ከዛ እስኪ ልጠበውና አልኩኝ። ልጠበውና በፌስታል አስገብቼ መልሻውን ሰጣታለሁ ብዬ የልብሱን ማጠብ ጀመርኩኝና ቆይ የኔ መብት የቱ ጋር ነው? ግዴታ ምንድን ነው አልኩኝ። ግዴታ አለብኝ? እውነት እስኪ እናንተ ፍረዱ። ግዴታ አለብኝ? እኔ የሰው ልጅ የሰው ስራ መስራት እኔ ግዴታ አለብኝ? አንድ ሰራተኛ የሚመጣው እኮ ለከፊሉ ለማገልገል ነው። ስንመጣ እኔ 5 ቤተሰብ ተብዬ ነው የመጣሁት። እኔ ግን ታውኝ አልካችሁ የማልሰራው ነገር የለም። እዚህ ላይም ልብስ ማጥበው እውነት እስካሁን ለአንደኛው ልጅ ልብስ ማጥበው ምን ነኝ የልጆቹን አስቀርቼ ግን የእሱን ያወርዳል። ልብስ ማጥበው ነው እኔ። ቆይ እዚህ ያክል ምንድን ነው አልኩኝ። እኛ አይደክመንም ወይ ነው ያልኩት። እኔ በእያንዳንዱ ሰው 11 ሰው ቤተሰብ ካለባችሁ በየ11ዱም ሰው ፍላጎት ውስጥ እኛለን። በየ11ዱም ሰው ጭንቅላት ውስጥ እኛለን። የእነሱ የሚፈልጉትን ነገር ሁሉ እኛ ነን የምንሰራው። እሺ ቆይ አይደክመንም ወይ እላለሁ እኔ። ይደክማቸዋል ብለው አያስቡም ወይ? ለምንድን ነው በዚህ ያክል ሰራተኛን መበደል ያስፈልገው እላለሁ። እና በዚሁ አጋጣሚ ግን እውነት እንደው የኛ ሀገር ኤጀንሲዎች ፈጣሪ አምላክ ያንሳችሁ ነው ብለው ያንሳችሁ። ስመጣ ስንት ነገር ተብዬ ነው የመጣሁት እኔ። በ15 አንድ ጉብኝት አለ ትጎበኛላችሁ፣ ችግር ካለ እንደዚህ እውነት ብቻ ተውት። እና ዛሬ ውስጥ እርር ስላለ ነው የውስጤን ለማውጣትም ስለፈለኩ ነው ቪዲዮ የሰራሁት። እና ቤተሰብ እስኪ አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከጎን የሆኑ እውነትን ቻናሌ ቢሸርትልኝ ነገ ዛሬ አልልም። ተነስቼ ሲሄድ ግን ምን ዋጋ አለው? ቻናሉም አልሸረተም። በሰው ሀገርም ያልፋል የሚባለው ነገር ውሸት ነው። እቺ ምድር የምትሞላ ነገር የለችም። እና ያው እንግዲህ የታገለ መቀጠል ነው። እስኪ ግን በኮሜንት አስቀምጡልኝ። ግዴታ አለብኝ እኔ እነሱን ስራ መስራት። የእናንተ አስተያየት ለእኔ ይጠቅመኛል እና በኮሜንት አስቀምጡልኝ። በጣም ነው የማመሰግነው። ባይ ባይ።